ፈቃደኝነት ላይ የተመሰረተ ተግባር ሲሆን ሰዎች ያልደከሙበትንና የማይገባቸውን ነገር መስጠት ነው። በየጊዜው ይቅር ስንል በህይወታችን ውስጥ የተጎዳነው ቁስላችን ላይ የሚፈውስ የፈውስ ዘይት ወይም ደግሞ መድኃኒትን መጨመር እንደሆነ መዘንጋት የለብንም። ስለዚህ በግንኙነቱ ውስጥ በመጀመሪያ ደረጃ ስህተት የመጨረሻ የህብረት መቁረጫ መጥረቢያ አይደለም። በግንኙነት ውስጥ ስህተት ማለት ነው። ምክንያቱም ህብረት አለ ማለት ግጭትና ለመግባባት አለ ማለት ነው። ይቅርታ ሰውየውን ለመርሳት የምናደርገው ትግል ሳይሆን በደሉን በመርሳት ሰውየውን ገንዘብ የምናደርግበት ተግባር ነው። ብዙ የእግዚአብሔርን ባህሪ በህይወታችን ላይ ስለማንለማመድ ይቅርታን ማድረግ የሞት ያህል ይከብደናል። ስለዚህ በምንም ሃይማኖት ውስጥ ብንሆን ፈጣሪ በሰማይ አለ ወይም ደግሞ ተራራ የምናምልክ ድንጋይ የምናምልክ የይቅርታን ባህሪና የይቅርታን መንፈስ ለልባችን ካላመጣ የምናመልከው አምላክ ትክክል አይደለም። አምላክ ብለን የያዝነው አምላክ ትልቁና አንደኛው ባህሪ ሰዎችን ይቅር ማለት ነው። እኛንም ይቅር ስላለን እና ስለማረን ነው እስካሁን ድረስ ያለ ነው። ዲያቆን አሸናፊ እንደዚህ ያለ ፍርድ ቤት የቀረበ ወንጀል ነፃ ነህ ተብሎ ቢለቀቅ እንኳን ወንጀሉ ግን ፋይል ይደረጋል። እግዚአብሔር በባህሪው ይቅር ያለንን ኃጢአት ፋይል ከፍቶ አያስቀምጥም። ስለዚህ ይቅርታ ማለት ፋይልን ማስቀመጥ ሳይሆን ነገሩን መርሳት ማለት ነው። አንደኛ ጴጥሮስ 4 ላይ ምን ይላል? ጴጥሮስ ምዕራፍ 4 ላይ ምን ይላል? ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ ይላል። ስለዚህ ይቅርታን ማድረግ የማንችል ሰዎች በጎን ደግሞ ፍቅር አለን ማለት አንችልም። ከፍቅር የጎደልን ሰዎች ነው። እስቲ አንድ ጥያቄ ልጠይቃችሁ። መቼም ወንድ ስለሆንኩ አይደለም። አዳም በወደቀበት ሰዓት አንቺ ነሽ ያመጣሽው ይህንን ነገር፣ መቼም ቀነጠሰ የሰጠችው በላ አይኑም ተከፈተ ይላል እና ከአንቺ በኋላ ከዚህ ጋር ከአንቺ ጋር አልኖርም ቢል ኖሮ ምን ይሆን ነበር? ግን ኃላፊነቱን ወስዶ ይቅርታ ብሎ አብረው መኖር ጀምረዋል። አንዳንድ በህይወታችሁ ውስጥ ኃላፊነትን ሁለታችሁም የምትወስዱበት መስክ ነው ይቅርታ። ብዙ ሰዎች ካያችሁ ትዳር ውስጥ የሁሉ ነገር መነሻ የሁሉ ነገር ጥፋት አንዱን አካል ያደርጋል። ይብዛም ይነስም አንቺ ባትኖር ይብዛም ይነስም አንተ ባትኖር እሷ ከነፋስ ጋር አትጋጭም ነበር። ስለዚህ በተቻለ መጠን አጠፋንም አላጠፋንም በደልንም ተበደልንም ኃላፊነት በመውሰድ ይቅር በማለት መኖራችን ጥቅሙ ብዙ ነው። ሁለተኛ የሚገርመኝ ሰው በጣም ዮሴፍ ነው። ዮሴፍ ትልቅ የይቅርታ ሰው ነበረ። ዮሴፍ ባይዘው መበደል የጀመረው ገና በልጅነቱ ነው። ታውቃላችሁ አይደል? በገና በአባቱ ቤት ነው። የልጅነት አይምሮ የያዘ ነገር አይለቅም። ይሁንና ግን በዚህ አልቀረም። ለመላላክ ሄዶ እነሱን ለመጠየቅና ለነሱ የሚገባውን ነገር ለማድረግ ሲሄድ ደብድበው ልብሱን ገፈው ራቁቱን ነበረ። ታውቃላችሁ አይደል? አንድ ቃል ልጥቀስ። በውስጥ ልብሱ ነበረ የተዉት፣ ገፈውት ማለት ነው። አይ ቲንክ በዛ ዘመን ጨርቅ ነውሩን የሚሸፍንበት ጨርቅ ኖሮት ይሆን አላውቅም። ልብሱን አውጥተው ምክንያቱም በጋርደው በደም አጨማልቀው ወደ አባቱ ወሰዱት ይላል፣ ወደ ያዕቆብ አይደለ? ራቁቱን ነበር የጣሉት። እዛ ገደል ውስጥ እባብ ሊኖር ይችላል፣ ብዙ ነገር ሊኖር ይችላል። ይሄ የሆነው በመንገደኞች ሽፍታ ሳይሆን በወንድሞቹ ነው። ይሄ የሆነው በክፉ ጎረቤቶቹ ሳይሆን በወንድሞቹ ነው። ይሄ ማለት የታላቅ ወንድሙን አንዳንዴ ደክሞት ሲመጣ እግሩን የሚያጥበው ታናሽ ወንድም ዮሴፍ በጣም ተንከራተተ። ለዚህ ነው መጽሐፍም ሲናገር ዮሴፍ ትንሹ የፍሬ ዛፍ ነው ይላል።
ይሁንና ሁሉን ባገኘ ሰዓት ላይ ሁሉን ማድረግ በሚችልበት ሰዓት ላይ ግን ወንድሞቹን አልቅሶ ነበር ይቅር ያለው። እኛ ብንሆን ይቅርታ እናደርጋለን ወይ? ሌላው በጣም የሚገርማችሁ ነገር ታውቃላችሁ፣ ወንድሞቹ መኖር አብረው ከጀመሩ በኋላ አላመኑትም ነበርና ድንገት አሉ አባታችን ሲሞት ሊበቀለን ይችል ይሆናል፣ ይቅርታ እንዳደረገልን እንዴት እናረጋግጣለን? አባታችን በሕይወት እስካለ ድረስ ብቻ ነው ድንገት ከኛ ጋር የሚኖረዋል። እሱ ግን አላደረገም። ልንገራችሁ፣ ይቅርታ የምናደርገው ምንም ማምጣት ማድረግ ስለማንችል ሳይሆን ሁሉን ማድረግ ስንችል ነው። ዮሴፍ ሁሉን ማድረግ ሲችል ነው ይቅርታ ያደረገው። አንዳንዶቻችሁ በትዳራችሁና በኑሯችሁ ውስጥ የት ሄዳለሁ ብላችሁ ነው ይቅርታ የምታደርጉት። አሁን ቺት ሲያደርግ የምትችሉት ከምር ኃላፊነት ለመውሰድ ወይም ደግሞ በቃ በጌታ በቃ በምናምን አለ። አንዳንዶቻችሁ ተበድላችሁ መሄጃ ስለሌላችሁ ነው። አይደለም፣ ሁሉን ነገር ማድረግ በምትችሉበት ወቅት እንደ ዮሴፍ ይቅርታ ማድረግ መንፈሳዊነት። ሁሉን ነገር ማድረግ በምትችሉበት ወቅት ይቅርታ ማድረግ ማለት የአቅመ ቢስ ምልክት አይደለም። የምንሄድበት የምናጣበትና ወይም ደግሞ ማድረግ ሳንችል የምናደርገው ተግባር አይደለም። ይቅርታ ሁሉን ማድረግ ሲችል ዮሴፍ ይቅር አላቸው። በንጉሥ መንበር ላይ ሆኖ ሲበድልሽ ጥለሽ መሄድ ትችላለሽ፣ መብት አለሽ። ዛሬ ላይ ጥለሃት መሄድ ትችላለህ። ግን ትልቁ ነገር በይቅርታ ፍቅርንና ቤትን መያዝ ቀላል ነገር አይደለም። ሁሉ ነገር ማድረግ ትችል። አንዳንዴ መብት ይሰጣችኋል። መጽሐፉ ታስታውሳላችሁ አይደለ? ያቺ ኃጢአት የሰራችኋ ሴትዮ ወደ ኢየሱስ ክርስቶስ መጥታ አቁመው የጠየቁት አንድ ነገር ነው። ሙሴ በሕጉ እንደጻፈው ይደግፈናል። ስለዚህ ጉዳይ አንተ ምን ትላለህ አሉ። ባይዘው ኢየሱስ ክርስቶስ አዎ ልክ ነው ነው ያላቸው። ሕጉ ይደግፋል፣ ሕጉን አልሽርም፣ ልክ ነው ነው ያለው። መወገር አለባት ነው ያለው ኢየሱስ ክርስቶስ። ይሁንና ግን ይህንን ነገር ለማድረግ ሕጉን ተው